እንደ ከረማችሁ ዛሬም እንደገና ዝም ያሁን ቁጭ ብቻዬን አንድ ነገር ያሰብኩ ነበርና እስቲ ለምን ሼር አላረግም ብዬ መጣሁ። ድሮ በጣም ከተለያየ ዓለም ሰዎች በፖለቲካ አመለካከታቸው ሲጎዱ እንደገና ደግሞ ኢኮኖሚካሊ ወደ አሜሪካን በጣም ብዙ ሰው ይፈልስ ነበር። አገሩ ላይ ከደረሰበት ነገር አንፃር ያንን ለማምለጥ በጣም ብዙ ሰው ወደዚህ ይመጣ ነበር። አሁን ግን በየቀኑ የማገኛቸው ሰዎች ኢሚግራንቱም ይሁን የዚህ ሀገር ሰውም በጣም በጭንቀት ላይ ነው ያለው። ያው እንደምታውቁት ቤቱ የሚገዛው በክሬዲት ነው፣ መኪናው የሚገዛው በክሬዲት ነው። ያንን የሚከፍለው ደግሞ ሰው ስራ ሰርቶ ነው። ስለዚህ ጠዋት ወደ ስራ ቦታ ስንሄድ አለኝ አንዱ ነጭ ነው፣ በቃ በጣም ደብዳቤ ይደርሰናል ወይም ኢሜል ይደርሰናል ስራ አቁሙ ብለን ስለምናስብ በጣም ነው የምንጨነቀው። ስለዚህ አሜሪካን ሀገር ከነዚህ ወራት በኋላ በአዲሱ ፕሬዚደንት ደስታ ተወስዷል። የብዙ ሰው ደስታ ተወስዷል። በጣም ብዙ ሰው ጭንቀት ላይ ነው፣ መረጋጋት የለም። አስቡ እንግዲህ ይሄ ሁሉ የሆነው በአንድ ሰው ውሳኔ ነው። በቃ እነዚህን አስተካክላለሁ እንዲህ አረጋለሁ በሚል በአንድ ሰው ውሳኔ ነው። እና ስምዬ በቃ ይሄን እያሰብኩ ዛሬ አንድ ነገር ማሰብ ጀመርኩ። ለካ ሁሉም በምድር ያለ የታመንበት ነገር ሁሉ ለካ ታይም እንጂ ጊዜ ነው እንጂ የሚፈትነው ጊዜ ነው እንጂ የሚያመጣው በሰው ህይወት ላይ ሁሉ ዋጋ የለውም፣ ከንቱ ነው። ትናንት 6 ፊገር ደሞዝ አገኛለሁ ብሎ የሚኩራራ ዛሬ ጠዋት ሲነሳ ከስራ ተባሎ ምንም ማድረግ የማይችልበት ሁኔታ ላይ ራሱን ያገኘው። አገርማችሁ ከዛ ዝም የማሰብ ጀመርኩ። ዳዊት እግዚአብሔርን አንተ አለቴ ነህ አለው። አለት ጽኑ መታመኛ፣ መሸሸጊያ፣ መደበቂያ። እንግዲህ አሮን ነው ሄጄ ማየት ይኖርብኛል ለምን እንዲህ እንዳለ። እናንተም ማየት ይኖርባችሁ ይሆናል ለምን እንዲህ አለ። ግን አንድ ነገር ስለመጣበት የሚያሳድደው ነገር ስለነበር፣ የሚያስጨንቀው ነገር ስለነበር ስለዛ ነው እግዚአብሔር አለቴ ነው አለ። ልንገራችሁ አንድ ነገር፣ ጌታ አለት ነው፣ ከሁሉ ነገር መታመኛ። ስምዬ እነዚህን ቃላቶች ማሰብ ጀመርኩ። እርሱ ስለእናንተ ያስባልና የሚያስጨንቃችሁ በእርሱ ላይ ጣሉት። በቃ እንዴት ደስ እንዳለኝ ልነግራችሁ አልችልም። እሱ ስለኔ ካሰብ የኔ ማሰብ ከንቱ ነው ማለት ነው። እኔ እሱን ካያስኩት እሱ መቼም ሁላችንንም ይዞናል። እኔ ግን ካያስኩት ስለኔ ለካ እሱ ያስባል። ስለዚህ ዝም ብዬ እንግሊዘኛውን መጽሐፍ ቅዱስ ሊዮስቲ እሱ ስለእናንተ ያስባል፣ የሚያስጨንቃችሁን በእርሱ ላይ ጣሉት የሚለውን ቃል ምን እንደሚል ታውቃላችሁ? ዋንስ ፎር ኦል ስጡት። ችግሩ እኛ የሚያስጨንቀንን ነገር እንሰጠውና
ከሁለት ቀን በኋላ መልሰን እንወስደዋለን፣ እንሸከመዋለን መልሰን። ከዛ ደግሞ እንደገና እንሰጠዋለን። እንደዚህ አይሆንም። once for all በእጁ ላይ ጣሉት፣ እርሱ ስለናንተ ያስባል። ስለዚህ በቃ ልቤ በደስታ ተሞላ። ምንም ነገር ባይኖር በቃ አምላክ አለኝ። ሚስተር ትራምፕ ከወደዱና አጠገብ ካደረጉ በዚህ ጊዜ ምንም የሚያሰጋ ነገር አለ የለም አይደል? ታዲያ የናዝሬቱ ኢየሱስ እሱ ከኔ ጋር ከሆነ ምን ያሰጋኛል? አያችሁ፣ እሱ የማምለጫ አለት ነው። ይሄን መልእክት የሚሰማ ሰው እነግረዋለሁ፣ ኢየሱስ የማምለጫ አለት ነው። ታመልጡበታላችሁ፣ መከራችሁን ታልፉበታላችሁ። ለምን? እርሱ ስለናንተ ስለሚያስብ። እናንተ መተኛት አለባችሁ። አንድ ጊዜ አንድ መጽሐፍ ላይ ያነበብኩትን ተናግሬ እጨርሳለሁ። የጀርመን ሰራዊት በሁለተኛ ዓለም ጦርነት ጊዜ የተዋጊ አውሮፕላኑን ወደ እንግሊዝ ይልክና ማታ ማታ መብራት እያየ ከተማ ይደበድባል። ስለዚህ አንድ ነገር አወጡ። ካሁን በኋላ ከተማ ውስጥ ሰው እንዳያድር፣ መብራት እንዳይበራ፣ ሌሊት ወጣችሁ ጫካ አደሩ ተባለ። አንድ እናት ግን አይወጡም። ሁሉ ሰው ወደ ጫካ ሲሄድ እናት ግን ጀመሩትን ነገር ጨርሰው በቃ ሩቲን የሆነው ላይፋቸውን ቀጥለዋል። ከዛ አዛዡ ሰማና ቀን ላይ ህዝቡ ሲመለስ ከተማ ላይ ያስደበድቡ ነው፣ እንዴት እርሶ ብቻ ይቀራሉ አላቸው ይባላል። ከዛ የእስራኤል ቅዱስ አይተኛም አንቀላፋም፣ ስለዚህ እሱ ማይተኛ ከሆነ እኔ ገብቼ ተኛለሁ ስለሚጠብቀኝ አለው ይባላል። ስለዚህ የእግዚአብሔር ቸርነት ትልቅ ነው። አመሰግናለሁ። ኮሜንት ማድረግ ይቻላል። ጥያቄ ያለው ሰው ካለ ሊጽፍልኝ ይችላል። ታንኪዩ